እንግዲህ የመጀመሪያው ዙር የቀለሜን ውድድር በአስቱና በሲፈን መካከል አድርገን አስቱዬ 2 ጥያቄ በትክክል መልሰሽ 2 ጥያቄ ስታ ይኸው ሲፈን ደግሞ ሙሉ ከ10,000 ብር ላይ 2,500 ብቻ ጥያቄ በመሳት 7,500 ይዛ ተቀምጣለች። አሁን ደግሞ ወደ እናንተ እንምጣ። ጸግሽ ሙዚቃ ላይ ረጅም ዓመት ስለነበርክ እንደው ሙዚቃ ሳይጫወትልን አይሄድ አይደል? እንዲያውም አይጀመርም ሁሉ። ስለዚህ እባክህን እስቲ አንድ ሙዚቃ ተጫወትልን። እሺ እናመሰግናለን። የኔ ነሽ ሆይ አንቺ ልጅ የኔ ነሽ ሆይ ልምጣ ልከተልሽ ሆይ በህልሜም በውኔም ሳልምሽ አድራለሁ በመልክ በውበትሽ ሳልምሽ አድራለሁ በመልክ በውበትሽ አንቺን መርጫለሁ በመልክ በውበትሽ አንቺን መርጫለሁ አንቺን በማየቷ ነፍሴ ተደስታ አንቺን በማየቷ ነፍሴ ተደስታ ትጠብቅሻለች ልቤ በሯን ከፍታ ትጠብቅሻለች ልቤ በሯን ከፍታ ምን ልበልሽ አንቺ ልጅ ምን ልበልሽ አይኔ ይከተልሽ። በጣም እስቲ ይሄንን ስንት ዓመተ ምህረት ላይ የተጫወትከው? የተጫወትኩት 73 74 አዎ ያ ጊዜ ወርቅ ጊዜ ነው። ወርቅ ጊዜ ዳይመንድ። እሺ ወርቅ ጊዜ ብቻ አይደለም። ያው እኔ ራሱ እንኳን አልተፈጠርኩም ነበር በዛ ጊዜ። ግን በጣም በርካታ የሆኑ የኢትዮጵያ ፒለር የምንላቸው ሙዚቃዎች የተሰሩባቸው ናቸው። ነጋሽ ጥላሁን፣ ነጋሽ ማሙድ እንደናንተን የሚያካክል እና አስቴር ከአስቴር ጋር ተጫውታል ተብያለሁ። ቁመ የሆነ በሚስጥር ተነግሮኛል። ምን ላይ ነው እስቲ? ሆቴል ዲ አፍሪክ። እሺ ይሄን ዘፈን እንደውም እየተቀባበልን ተጫውተናል። እሷም ያው እሷ ነች። አሊቢራ ነበረ በወቅቱ። ነፍሱን ይማር። እነ ቆምላቸው ገብረስላሴ፣ እነ ግርማ ወልደ ሚካኤል፣ እነ ፒተር የሚባል ነበሩ። አዎ እና ብዙ በደንብ ነበር። እሺ ነበር። እናመሰግናለን በጣም ሚኪ። እንግዲህ ቅድም መጀመሪያ ላይ ሰዋሰው እችላለሁ ነው አማርኛ ስለ ትንሽ እያፈርክ ነበር። ማፈር ግን የለብህም። እንደ ኮስተር ያለ እንደው ቆፍጣና ሰው ነው መሆን ያለብህ። ቦልድ ሆነ መናገር መቻል አለብህ። እሺ አለበለዚያማ እዚህ ውድድር ላይ እንደ ጋሽ ጠግሽን እና ክልሶ ጋር ፊት ለፊት ይሁንክ እንደዛ መሆን የለበትም። እሺ ዝግጁ ነህ? አንዴ ሞቅ ባለ ሞራል እንጀምራለን። እሺ ሰዋሰው ጠቅላላ እውቀት፣ የክወናና እይታ ጥበባት ሳይንስ ናቸው። አስቱና ሲፈን ረፍርፎት የወጡት ጥያቄ አለ። ከዛ የተረፈውን እንግዲህ ጸግሼው ምረጥ። ማይጀመር እኔ ልጀምር። ለምን ሁሌም እንግዲህ ያው አንተ ከሳት እሱ መመለስ ስላለበት ነው። ጠቅላላ እውቀት ስንት ቁጥርን? 4 ጠቅላላ እውቀትን ብሏል። በሀገራችን የትራፊክ ደንብ መሰረት እግረኞች ሲጓዙ መያዝ ያለባቸው የትኛውን አቅጣጫ? ሀግራ፣ ለቀኝ፣ ሐመሯ በጀርባ ሁሉ። የዛሬ 6 ዓመት መልሼዋለሁ። ይሄን እንዴት የዛሬ የዛሬ 6 ዓመት የሚለውን እንስማ። የዛሬ 6 ዓመት ለምንድን ነው ጥያቄ መለስከው? ትራፊክ ጠይቆኝ ነው። በቀኜ ሲሄድ አይቶኝ እሺ አገደኝ። በግራህ ነው መሄድ ያለብህ ተብዬ፣ ስለዚህ ግራ ነው በግራ ብሎ መልሷል። እንግዲህ ትክክለኛውን መልስ ከግል ተሞክሮ ተነስተ ነው የመለስከው። ታዲያ ከክስም ድኖበታል፣ አስተምሮ ለቋል። በጣም አሪፍ ሚኬ። እንግዲህ ኦልሬዲ ስለመለሰው ወደ አንተ ልመለስ እና ምረጥ። ሳይንስ ስንት ቁጥር?
ሁለት ሳይንስ ሁለት ከሚከተሉት አንዱ ከኢትዮጵያ ዝቅተኛ ቦታዎች መካከል የሚጠቀስ ነው። ሀ የሰሜን ተራሮች፣ ለ የአዋሽ ሸለቆ፣ ሐመሮሃ ባሌ፣ መ ሸዋ። ለ የአዋሽ ሸለቆ። ለ የአዋሽ ሸለቆ። እሺ ለ የአዋሽ ሸለቆ መልስ ትክክለኛው መልስ አግኝተዋል። በጣም አሪፍ። ቦነሱን ብትመልስ ሊኖሩ አውቀው አይስበዋል አይደል? በኋላ ላይ ነበረ ነጥብ። እሺ ጸግሽ ወደ አንተ ልመለስ። ምረጥ። የትወና እይታ ጥበባት። እሺ የክወና እይታ ጥበባት ስንት ቁጥር? አንድ ተወስዷል። 3 4 5 አለ። አምስት ለሰው ልጆች ፍቅር ለሰው ልጆች ሰላም የሚለው መዝሙር ግጥም የደረሰው ማን ይባላል? ሀ ማህሙድ አህመድ፣ ለ አበበ መለስ፣ ሐመሯ ይልማ ገብረአብ፣ መ ጥላሁን ገሰሰ። ዜማውን ነው ግጥሙ? ግጥሙ ይልማ ገብረአብ። ግጥም ከተባለ አሁን ለአንተ ይሄ ቀልድ ነው። ለእሱ ጥያቄ ይህንን መጠየቅ ይከብዳል አይደል እንዴ? ያው ስለዚህ ይሄ እንደ በነፃ እንደሰጠን እንቁጠረው። እሺ ይልማ ገብረአብ ትክክለኛ መልስ ነው። በጣም አሪፍ። እሺ እንግዲህ 2 ተመልሷል፣ 1 ተመልሷል። እኩል ታደርጋለህ ራስህ አይደለ? ምረጥ። ጠቅላላ እውቀት 1 ወይ 5? 1 ጠቅላላ እውቀት 1 ብሏል ሚኪ። ፉጂ የተባለው ተራራ የት ሀገር ይገኛል? ሀ ጃፓን፣ ለ ቻይና፣ ሐመሯ ኢንዶኔዥያ፣ መ ደቡብ ኮሪያ። እንደው ሂንት ልስጥህ አንተ እንደው በእነሱ እድሜ አልነበረም። ፉጂ የሚባል ትዝ ይላችኋል? የካሜራ ፊልም ፉጂ ፊልም ተብሎ እሱ የእሱ የነበረው የሚሰራው የነበረው እዛ ፉጂ ቦታ ላይ ነው። ፉጂ ፊልም የምትባል ድሮ እኛ በስልክ ካሜራ መነሳት ከመጀመሩ በፊት ፊልም ገብቶ ነበረ ተጠቅሎ የሚነሳው። ስለዚህ ፉጂ ፊልም የሚል ስም ነበረው። የፉጂ ተራራ የት ነው ያለው? እስቲ ይሄ ሌላ ጠቅላላ እውቀት ስለሆነ ይዘዋል። ለቻይና። እሺ የመጨረሻ መልስ ነው። እሺ ተይዟል። እንግዲህ ለቻይና ብሏል። ትክክለኛ መልሱን እንመልከት። ጃፓን ነው። እንግዲህ 1 ጥያቄ ሰታሻል ሚኪ። እሺ 2-1 እየተመራ ነው። እንግዲህ ጃፓን ድሮ በጣም በርካታ የሆኑ ኢንቨንሽኖች የምንላቸው በቴፕ ካሴት፣ በሸክላ ጄቪሲ የምንላቸው ብራንዶች ነበሩ። ፉጂ እንደነሱ እንኳን ባይደርሱ ዴክ ነበረ፣ ቲቪ ነበረ እና ፉጂ ፊልምም አንድ የካሜራ ፊልም ነበረ። በጣም እንዲያውም የሆነ ጊዜ ፎቶ ቤቶች ሁሉ ተፈጥረው ነበረ። ፉጂ ፎቶ ቤት ምናምን እየተባለ ፒያሳ አካባቢ ላይ ያንን የሰርጋችንን ፎቶ በሱ ተነስተን ያሳተምን ነው። በጣም አሪፍ በጣም ያ ነው። እና በልጅነታችን ይሄ በርዴ ሲከበር ምናምን ያኔ በፉጂ ፊልም ነበር የሚሰራው። አሪፍ ፕሮግራሙ ተመቻችሁ? ይሄንና መሰል ፕሮግራሞችን ለማግኘት የዛሬ ከቃናን ዩቲዩብ ፔጅ ሰብስክራይብ አድርጉ። እስቲ ወደ 3ኛው ጥያቄ እንጸግሽ። ንገረኝ። ሳይንስ 1 ወይ 4 መረጥክ? እስቲ ንገረኝ። ሳይንስ 1። እሺ ከሚከተሉት የምግብ ቱቦዎች ውስጥ የውሃ ስርገት የሚካሄደው በየትኛው ነው? ሀ ጨጓራ፣ ለ ትልቁ አንጀት፣ ሐመሯ ትንሿ አንጀት፣ መ ሬም። አይደለም ቲቸር ስዩም ያኔ መልሼዋለሁ እኮ መልሰዋል። በ58 ዓመተ ምህረት። እሺ የውሃ ስርገት ራሱ ምንድን ነው? እንደው እናንተ እባካችሁ እንደው እነሱ ለመሆነስ ቆይ ትመልስና እኔ ጠይቀዋለሁ የውሃ ስርገት ምን እንደሆነ። እኛ ስርገት መከላከያ ተብሎ ሲቀባ ነው። ስለዚህ እሺ ትልቁ አንጀት ተብሏል። እንግዲህ የመጨረሻ መልስ ብለን ያዘው። ትክክለኛው መልስ እንመልከት። አይደለም ተብሏል። ያው ትክክለኛ መልሱን አንናገርም ሚኪያስ እድል ለመስጠት። እስቲ ሚኪ ይሄማ ቀሎልሃል እኮ። ሀ ጨጓራ። እሺ የመጨረሻ መልስ ነው። እሺ ሀ ጨጓራ ብሏል። ትክክለኛ መልሱን እንመልከት።
ትንሹ አንጀት ነው ትክክለኛ መልሱ። እንግዲህ ይህንን እድል አላገኘኸውም። ስለዚህ ወደ አንተ እንመለስ። እንግዲህ የእሱን ደግሞ ጥያቄ የአንተ ጥያቄ የትኛውን ላድርግልህ? ሰዋሰው። ሰዋሰው። እሺ 2 ቁጥር። ሰዋሰው 2 ቁጥር። እሺ ጠይሙ ሰውዬ ክፉኛ ታሟል በሚለው አረፍተ ነገር ውስጥ ተውሳከ ግስ የሆነው ቃል የትኛው ነው ይላል። ሀ ታሟል፣ ለ ሰውየው፣ ሐመሯ ክፉኛ፣ መ ጠይሙ። ተውሳከ ግስ የሆነው መጠይሙ። መጠይሙ። እሺ እኔ መጀመሪያ ስጀምር እዛ ጋ ቆሜ የጠየኩት ጥያቄ ትዝ ይላችኋል? ተውላጠ ስም ምንድነው ነው አይደለ? እስቲ ተውላጠ ስምና ተውሳከ ግስ ልዩነቱ ምን እንደሆነ ታውቀዋለህ? ታስረዳናለህ? ሞክር እንደው ሞክር። ተውሳከ ግስ ማለት ትንሽ ይከብዳል። እሺ አይዞህ። በቃ እንግዲህ በእንግሊዘኛ ኢኩይቫለንቱ ብናስረዳው ወይም እንደው ለማስረዳት እንዲቀለን ተውሳከ ግስ ማለት የግስ ገላጭ ነው። ተውላጠ ስም ደግሞ ማለት የስም ገላጭ ወይም ማስረጂ ማለት ነው አይደለ? ስለዚህ በዚህ አረፍተ ነገር ላይ ጠይሙ ሰውዬ ክፉኛ ታሟል ሲባል ተውሳከ ግሱ የሚሆነው እኔ ልመልስ እንዳዘጋጆች እኔ ልመልስና ለእኔ ልሰጠኝ ክፉኛ የሚለው ነገር ነው ትክክል የሚሆነው። እሺ ክፉኛ ታሟል የሚለው ትክክለኛ ይሆናል ማለት ነው። ጠይሙ ሳይሆን ክፉኛ የሚለውን ትክክለኛ መልስ እንመልከት። አይ አማርኛ አልረሳውም። እሺ ኦኬ። እንግዲህ የመጨረሻ ዙር ጥያቄዎቻችን ላይ ደርሰናል። አራተኛ ጥያቄ ነው የሚቀሩን። መጀመሪያ ጸግሽ እንግዲህ ታላቅ ክብር ጋር ላንተ ሰጣለሁ። ያልገባሁት ወዴት ነው? ወደ ሰዋሰው አይደለ? ስንት ቁጥር? 4 ወይ 5? 5። እሺ 5ን በጣም ተወዳታለህ መሰለኝ ጸግሽ አይደለ? ሁለት ካታጎሪ ላይ 5 ነው ያልከኝ። እሺ ሚኒሊክ ተወልዶ ባያነሳ ጋሻ ዳሽ ለሁለተኛው ስንኝ የሚስማማው ሐሳብ የቱ ነው ይላል። ሀ ምን ይበጀው ነበር ይህን ጊዜ አበሻ፣ ለቀኝ ተገዝቶ ነበር ይህን ጊዜ አበሻ፣ ሀ ግብሩ እንቁላል ነበር ይህን ጊዜ አበሻ፣ መ የት ይገባ ነበር ይህን ጊዜ ሀበሻ። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ። ሐመሩሃ። አይ እንደዚህ ነው ተሞክሮች። እንግዲህ ጸግሽ ይዛል አይደለ? ትክክለኛ መልስ ይሄ ነው። በቃ አንተ የመጨረሻው መልስ? አዎ። በቃ እስቲ ትክክለኛው መልስ ተመልከት። በተሞክሮ ነው። ከትራፊክ ከግጥም ሶስቱም ጥያቄዎች እንግዲህ የመረጣቸው እንደ እድል ሆኖ የሚገርመው ለአንተ በቃ ይሄ የሚስማሙ ቀለል ብሎ የሚመለሱ ጥያቄዎች ናቸው። 5 ቁጥር ነች ስለሞደ ለምን አይ የሳትከውም እንደው ያቺ በቃ የሳይንሷን ነው እንጂ ሌላው በሙሉ ቀላል ነበር ለአንተ አይደለ? አሪፍ። እንግዲህ ወደ አንተ ሚኪ እንምጣ። የመጨረሻ ጥያቄ ምረጥ። የክዋናና እይታ ጥበብ። እሺ 3 ወይ 4? 3 ብሏል። ከሚከተሉት አንዱ ሀገረሰባዊ ጨዋታ አይደለም። ሀ ገበጣ፣ ለ ብይ፣ ሐመሯ እግር ኳስ፣ መ ትግል። መትግል የመጨረሻ መልስ ነው። 5 ጨርሰሃል አይደለ? እሺ መትግል ትክክለኛው መልስ እንመልከት አዘጋጆች። ሀገረሰባዊ ጨዋታዎቻችን ይታወቃሉ። ገበጣም አለ፣ ብይም አለ፣ ትግል እንደውም ይሄ ፈረስ ጉግስ ምናምን የምንለው ነገር አለ፣ የገና ጨዋታ። እነዚህ ናቸው። እግር ኳስን እኛ አልጀመርነውም። እንደው እንደ ታሪክ ካሰብኩት የሆነ ሰዓት ላይ በጣም ወደ እስያ ውስጥ ነበር የተጀመረው እግር ኳስ። ከዛ በኋላ ነው ላቲን አሜሪካዎቹ በደንብ አቀለጣጥፈው የተካኑት በደንብ እንጂ እስያ ውስጥ ነበር የተጀመረው። በዚህ ጥያቄና ጨዋታ ውድድር እንግዲህ ጨርሰናል። ሁሉንም ተጫዋቾች በጣም እያመሰገንን 2500 7500 አሱ ስንት ነበር አንቺ? 5000 7500 አይደል? አንድ ጥያቄ አኩርፈሻል ሲፈል 2500 ነው ልጨምር 10000
አይ ይሄ ይበቃል የተወዳደርሽበትን። እሺ በጣም እናመሰግናለን። ለራሳችሁ ሞቅ ያለ ጭብጨባ። እዚህ መታችሁ ለታደማችሁን ደግሞ በጣም እግዚአብሔር ያክብርልን። ቴንክ ዩ ሶ ማች። በጣም ለእናንተ ሞቅ ያለ ሞራል። ዛሬ ለተወዳዳሪዎቻችን ሁሌ ታዳጊዎቻችን እናበረታታለን አይደለ? እንሸልማለን። በዓላትም እንግዲህ ለእነሱ ነው ቅድሚያ የሚሰጠው በማለት ይኸው ከልጅነት የህፃናት አልባሳት ይሄንን ጊፍት ሰጥተዋቸዋል ከብሩ በተጨማሪ። እሺ ከደብረ ዘይትም ስለመጣችሁ ከገንዘቡ ሽልማት በተጨማሪ ይሄንን ከልጅነት የህፃናት አልባሳት ቡቲክ አምጥተን ሰጥተናል። እነሱ ናቸው የሰጣሉ፣ እኛ አይደለንም። ቴንኪዩ በሉ። እናመሰግናለን። የዛሬው ዛሬ ከቃና ቀለሜ ውድድር በዚህ ተጠናቋል። ከሚቀጥሉት ፕሮግራሞቻችን ጋር መልካም ቆይታ